50 60 ሺህ ጊዜ እጅ ሊጫን ይችላል። ያንተ ልብ ድንጋይ ከሆነ እጁ ምንም ሊያመጣ አይችልም። ያንቺ ልብ ድንጋይ ከሆነ ዘይቱ ባንቺ ላይ ዝም ብሎ ይፈሳል እንጂ አንዳች ልምላሜ ሊያመጣ አይችልም። ልው የጸሎት ብዛት አይደል? የኛ ሰው አቤት ይጸልያል ቀን ሙሉ ሪካንዳ ካታታታታታታታ ይራጋጋጋጋጋ ምንም ነገር የለም። ሳምንቱን በሙሉ ይጾማል ምንም ነገር የለም። ለምን? ልቡ የለም። በልቡ ውስጥ እምነት የለም። ተሸርሽሯል። ሰላም ለኢትዮጵያውያን፣ ሰላም ለኤርትራውያን። የችግሮቻችሁ ምንጭ ዛሬ ይደርቃል። በምድር አብረን እንቆያለን። ሰው በዚህ ምድር እስካለ ድረስ ብዙ ፈተና አለ፣ ብዙ ችግር አለ፣ ብዙ በሽታ አለ፣ ብዙ እንቆቅልሽ አለ። ጌታ ለሕዝቤ ይህን ድምፅ በየሮቡ እየገቡ ለሚሰሙ ለሕዝቤ አለ፣ ለወንዶች፣ ለሴቶች፣ ለቅዱሳን እግዚአብሔር እንዲበል ብለ ተናገር ብሎኛል። ምን አለኝ ካላችሁ የችግሮቻችሁ ምንጭ፣ የመከራ ምንጭ፣ የበሽታ ምንጭ፣ የኢጦት ምንጭ፣ የጭንቀት ምንጭ፣ ያለመሳካት ምንጭ ዛሬ ይቆማል። ማርቆስ ወንጌል ምዕራፍ 5 28ና 29 እንድታነብ በጌታ ፍቅር ላሳስብ ይወዳል። እስቲ አንብብልኝ። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና ወዲያው የደሟም ምንጭ ደረቀ፣ ከስቃዋም እንደዳነች በሰውነቷ አወቀች። አሜን። ይህን ድምፅን የምትሰሙ ዛሬ መንፈስ ቅዱስ እኔ ራሴ ተናግሬ ማላቀውን፣ እኔ ራሴ አይቼ ማላቀውን፣ እኔ ራሴ ሼክ ያደረገኝ የለወጠኝ ከሰማይ ሰማያት አንድ የተገለጠ እውነት እግዚአብሔር ሰጥቶኝ ለናንተ ላስተላልፍ መጥቻለሁ። ይቺ ሴት ለ12 ዓመት በደዌ ስቃይ መፍትሄ ፍለጋ ያልሄደችበት ቦታ፣ ያልገባችበት ቦታ፣ ያልገባች ሆቴል፣ ያላየችው ዶክተር፣ ያላየችው አዋቂ እንደሌለ መጽሐፍ ቅዱስ እየተናገረ ሁሉ ቦታ ሄዳለች። ገንዘብ ስላላት፣ ሀብት ስላላት፣ ወርቅ ስላላት ገንዘብ አለን ብላ ብዙ ደከመች። በዛን ዘመን አለ ተብሎ የሚታያቸው ብዙ ሰዎች ጋር ገንዘብ ስላላት እየከፈለች፣ ገንዘብ ስላላት ሩም እየያዘች፣ ገንዘብ ስላላት የፈለገችው ነገር እያደረገች ስትዞር እንደነበረች መጽሐፍ ቅዱስ ዛሬ በኃይል ይናገራል። ነገር ግን ስቃይዋ በዛ እንጂ መፍትሄ አላገኘችም። በደንብ ስሙ። 12 ዓመት ስቃይ በዛ፣ ችግር በዛ፣ መከራ በዛ፣ እንቆቅልሽ በዛ። ተጨነቀች፣ ተጠበበች። ግን በብሯ፣ በሩጫ፣ በእውቀቷ፣ በሰዎቿ፣ በሳይንስቶቿ፣ በዶክተሮቿ ምንም አይነት መፍትሄ ልታመጣ እንዳልቻለችው የእግዚአብሔር ቃል በኃይልና በስልጣን እዚህ ስፍራ ላይ ይናገራል። በራስ ጥረት፣ በራስ ዕውቀት፣ በራስ ገንዘብ፣ በራስ ስልጣን፣ በራስ ዘረኝነት፣ በራስ ዛቢያ፣ በራስ ነገር እየተንቀሳቀስክ ለውጥን ለማምጣት ብዙ እየፈጃችሁ ያላችሁ ዘመኖቻችሁን፣ ዓመታችሁን፣ ወራቶቻችሁን ዝም ብላችሁ እያቃጠላችሁ ያላችሁ ሰዎች እኔ እግዚአብሔር እንደዚህ ብሎኛል። እቺ ሴት ከ12 ዓመት በኋላ ወደ እውነተኛው አዳኝ፣ ወደ እውነተኛው ፈዋሽ፣ ወደ እውነተኛው ኢየሱስ፣ ወደ እውነተኛው ይሁዳ አንበሳ እንደተመለሰች የእግዚአብሔር ቃል ይናገራል። ዛሬ እግዚአብሔር ለኢትዮጵያውያን እንደዚህ ይለኛል። ሰዎች ከራሳቸው ግምት፣ ከራሳቸው አስተሳሰብ፣ ከራሳቸው እይታ፣ ከራሳችሁ ስራ፣ ከራሳችሁ ገመና፣ ከራሳችሁ ነገር የሰራዊት ጌታ እግዚአብሔር ፈውስን ለመቀበል ከፈለጋችሁ፣ ተአምራትን ላዳያችሁ ከፈለጋችሁ እኔ የማደርገው የኔ እጅ በእጆቻችሁ፣ በሀገራችሁ፣ በኢኮኖሚያችሁ፣ በቤተ ክርስቲያናችሁ፣ በትዳሮቻችሁ እንዲገለጥ ከፈለጋችሁ ከራሳችሁ ዛቢያ፣ ከራሳችሁ አጥር፣ ከራሳችሁ ግምት፣ ከራሳችሁ ዕውቀት ወጣችሁ ወደኔ ኑ፣ ወደኔ ተመለሱ ይላችኋል የሰራዊት ጌታ እግዚአብሔር። ከችግሮቻችሁ ለመውጣት የምትታገሉ ሰዎች አሜሪካ ስላላችሁ፣ ካናዳ ስላላችሁ፣ ኢሮፕ ስላላችሁ፣
በራሳችሁ ትምክህት፣ በራሳችሁ ገንዘብ፣ በራሳችሁ ዘረኝነት፣ በራሳችሁ ዶክትሪን እየተንቀሳቀሳችሁ ያላችሁ ሰዎች የሰራዊት ጌታ እግዚአብሔር ተመለሱ ወደኔ ተመልሳችሁ በፊቴ ብትቀመጡ ወደኔ ተመልሳችሁ ፊቴን ብትፈልጉ ዛሬም እግዚአብሔር ማዳኔን አሳያለሁ፣ ክብርን አሳያለሁ፣ ኃይልን እገልጣለሁ። መንገድን አንዳች ነገር ማምጣት የምትችል ብትሆን እቺ 12 ዓመት ገንዘብና ወርቅ ያላት ሴት አንዳች ለውጥ ልታመጣ ትችል ነበር፣ ግን አንዳች አይነት ለውጥ አላመጣች። ይሄ ትምህርት ለእናንተና ለኔ መፍትሄው ኢየሱስ ብቻ ነው። ወንድሜ ለችግሪ መፍትሄ አሜሪካ ውስጥ አይደለም። ለችግሪ መፍትሄ በዘመድ ውስጥ አይደለም። ለችግሪ መፍትሄ ዶክተር ጋር አይደለም። ለችግሪ መፍትሄ ወደ አዳኙ ወደ ፈዋሹ ወደ ኢየሱስ ክርስቶስ በመመለስ ሃሌሉያ ትድናለህ። በሄደው ጉዳይ ላይ እርካታ የምትፈልጉ አላችሁ፣ ሰላም የምትፈልጉ አላችሁ። አንድ ነገር ልንገራችሁ፣ መፍትሄዎቻችሁ መዞር አይደለም። መፍትሄዎቻችሁ አድራሻ መቀየር አይደለም። መፍትሄዎቻችሁ ያላችሁን ገንዘብ አውጥታችሁ ጉቦ መስጠት አይደለም። መፍትሄዎቻችሁ ወደ ናዝሬቱ ወደ ኢየሱስ ወደ ክርስቶስ ጋር መመለስ ብቻ መፍትሄ እዛ ቦታ ታገኛል። አለቀ። ባለስልጣናት ስሙ፣ አብያተ ክርስቲያናት ስሙ፣ የኢትዮጵያ ነቢያቶች ስሙ። በቴክኒክ በቲዮሎጂ አንዳች ነገር ወይም በቴክኖሎጂ ወይም በስልኮቻችሁ ወይም በቲቪያችሁ ወይም በስክሪናችሁ አንዳች መፍትሄ ልታመጣ አትችልም። ለዚህ ሴትዮ ገንዘቧ፣ ወርቋ፣ ዶክተር ወደ ዶክተር መሄዷ ያመጣላት ለውጥ ችግር ብቻ ነው፣ ጭንቀት ብቻ ነው። አንዳች መፍትሄ ያላገኘች እቺ ሴትዮ ወደ ኢየሱስ ጋር እንዲህ አለች። በልቧ አምና እጄን ዘርግቼ የኢየሱስን የልብሱን ጫፍ ብነካ እንደሆነ እፈወሳለሁ ብላ ከቤቷ አምና። ዛሬ በደንብ ስሙ። ቴክኒኩ፣ ቴክኖሎጂ፣ ቴዎሎጂ፣ ብር አንዳች ነገር ሊያመጣ አይችልም። በልቦቻችሁ አምናችሁ ለበርካታ ዘመናት ካሰቃየው ጉዳይ፣ ካስጨናቂው ዘንድ፣ ከጨለማ፣ ከሞት፣ ከክሳራ፣ ከጭንገፋ መውጣት ከፈለጋችሁ የአባቴ መንፈስ ዛሬ እንደዚህ ብሎኛል። መንገድ ፍለጋ አቁማችሁ፣ ገንዘብ ፍለጋ አቁማችሁ፣ ረዳት ፍለጋ አቁማችሁ፣ ቤተ ክርስቲያን እየቀየራችሁ፣ ከተማ እየቀየራችሁ፣ ፓስተርን እየቀየራችሁ፣ ነቢይን እየቀየራችሁ ብዙ ተሰቃይታችኋል። ምንም አይነት እርካታ፣ ምንም አይነት እረፍት፣ ምንም አይነት ሰላም ልታገኙ ስላልቻላችሁ የሰራዊት ጌታ እግዚአብሔር አሁንም እናንተ ጨርሳችሁ እስክትመለሱ ድረስ እኔ እየጠበቅኳችሁ ነበር። አሁን ግን ጊዜ ሳይፈጅ፣ አመታት ሳይፈጅ፣ ወራቶችን ሳይፈጅ ወደ እኔ ተመለሱ። ለእናንተ የሚያስፈልገው ቁልፉ ኔጋ ነው፣ በረከቱ ኔጋ ነው፣ ፈውሱ ኔጋ ነው፣ መረጋጋት ኔጋ ነው እያለ ነው የሰራዊት ጌታ እግዚአብሔር። ልብ ስትወስኑ ቅጽበታዊ ለውጥ ወደ እናንተ ይመጣል። ቅጽበታዊ በረከት ወደ እናንተ ይመጣል። ቅጽበታዊ ተአምራት ወደ እናንተ ይመጣል። ቅጽበታዊ መንገዶች ይከፈታሉ። ሴትዮዋ ቀጠሮ አልተሰጣትም። ቀጥታ አመነችው፣ አምና ተራመደችው፣ ተራምዳ ነካችው። ከነካች በኋላ ከኢየሱስ ጋር የሆነ ኃይል ወጣ። የሆነ ኃይል ከወጣ በኋላ ሴትዮዋ ፈውሱን አረጋገጠችው፣ ማዳኑን አረጋገጠችው። ዛሬ ከዚህ ስፍራ አረጋግጠ ትወጣለህ በጌታ በኢየሱስ። ይቺ ሴት ወደ ኢየሱስ ስትመጣ ልብሱን ብቻ ዳስሼ እንደሆነ እድናለሁ በሚል ጽኑ የልብ ውሳኔ ነበራት። የልብ ውሳኔ ነበራት። 50-60 ሺህ ጊዜ እጅ ሊጫን ይችላል። ያንተ ልብ ድንጋይ ከሆነ እጁ ምንም ሊያመጣ አይችልም። ያንቺ ልብ ድንጋይ ከሆነ ዘይቱ ባንቺ ላይ ዝም ብሎ ይፈሳል እንጂ አንዳች ልምላሜ ሊያመጣ አይችልም። ዛሬ ለአንድ ሰው መልእክት አለኝ። ይህን መልእክት ለምትሰሙ ሰዎች እግዚአብሔር ምስክሬ ነው። በርካታ ዘመን በእውነት ቤተ ክርስቲያን፣ ነቢያቶች የተለያየ ነገር ሞክረናል፣ አልሆነም። ለምን? ልቦቻችሁ ሌላ ቦታ ነው። ልቦቻችሁ ድንጋይ ነው። ልቦቻችሁ ክርስቶስን አያውቅም። ልቦቻችሁ ሌላ ነገር እያሰበ ነው። ዛሬ ግን በልብ አምናችሁ በኢየሱስ ክርስቶስም ለእናንተ ጸልያለሁ። በልብ ካመናችሁ እጆቻችሁን ከልቦቻችሁ ጋር ወደ ሰማይ አምራት ወደ ኢየሱስ ካነሳችሁ ከማንኛውም አይነት ችግር፣ ከማንኛውም አይነት መከራ፣ ከማንኛውም አይነት ስደት፣ ከማንኛውም አይነት ዕዳ፣ ከማንኛውም አይነት በሽታ፣ ከማንኛውም አይነት ስራት ዛሬ ነጻ ትወጣል። ኢየሱስ በክርስትና ስንት ዓመት ኖርክ? ስንት ዓመት አገለገልክ? ስንት ጊዜ ኖርክ? ዛሬ ትመጣለህ። ዛሬ ትፈውሳለህ። ዛሬ ትመጣለህ። ዛሬ እጅን ትዘረጋለህ።
ዛሬ አግኝተህ ትሄዳለህ። እከሌ ወረፋ የሚባል ነገር ወረፋ ቀጠሮ የሚባል ነገር በቀጠሮ ጸልልሻለሁ የለም። ያለ ቀጠሮ መፈወስ የሚችል መታደግ የሚችል ተአምራትን መስራት የሚችል ዛሬ የይሁዳ አምላክ ይኸውልህ ተአምራት ሊያደርግ ይኸውላችሁ በእጅ ንክኪ አይደለም፣ እጅ በመጫን አይደለም፣ በልብ ውስጥ ባለው እምነት በልቦቻችሁ ውስጥ ያለው እምነት ዛሬ ልዩነትን ይፈጥራል። ይኸው የጸሎት ብዛት አይደለም። የኛ ሰው አቤት ይጸልያል ቀን ሙሉ ሪካንዳ ካታታታታታታታታ ይራጋጋጋጋጋ ምንም ነገር የለም። ሳምንቱን በሙሉ ይጾማል፣ ምንም ነገር የለም። ለምን? ልቡ የለም። በልቡ ውስጥ እምነት የለም። እምነቱ ተሸርሽሯል። እቺ ሴት በማመኗ የተነሳ ፈውሷን ተቀበለች። 12 ዓመት የቆየ በሽታ በአንድ ቅጽበት ከደረቀ እግዚአብሔር እንዴት ያንተ ነገር እንዴት ክርስቶስ ሊሰራች እንዴት ክርስቶስ ያንተን ነገር መፈወስ አቃተ? እንዴት አቃተ? እንዴት ያቅትሻል? የኔት እንዴት ያቅታል? የ12 ዓመት በሽታ በአንድ ቅጽበት ደረቀ። በአንድ ደቂቃ ደረቀ። በአንድ ሌሊት ደረቀ። 12 ዓመት ያስለቀሳት። በ12 ዓመት ከሰው ጋር አትጠጋም። ለ12 ዓመት ቤተዘመድ ቤት አትሄድም። ለ12 ዓመት ጓደኛ የላትም። ለ12 ዓመት ረዳት የላትም። ለ12 ዓመት ብር ብቻ ይወጣል። የሚያረጋጋ ወሬ የለም። 12 ዓመት ወገኖቼ። ከዛ በኋላ ግን ወደ ኢየሱስ ከራሷ መንገድ ከራሷ ግምት ከራሷ እይታ ወጣ ወደ ኢየሱስ ስትመጣ ኢየሱስ በአንድ ሌሊት በአንድ ደቂቃ በአንድ ሰኮንድ ታሪኳን ቀየረ። ዛሬ ልናገር፣ እግዚአብሔር ምስክሬን፣ ያንቺ ጉዳይ ስንት ዓመት ነው የፈጀው? ያንተ ጉዳይ ስንት ዓመት ፈጀ? ዛሬ ኢየሱስ ያንን ቁስልን ሊነካላ የዘመናት የቆየ የደም ምንጭ በአንድ ቅጽበት እንደደረቀ የእይቴ ችግር፣ የወንድሜ ችግር፣ የቅዱሳን ችግር አሁን እዚህ ስፍራ ላይ አሁን እዚህ ቦታ ላይ እኔ ጸልያለሁ። የመለኮት ኃይል ወደዚህ እጋብዛለሁ። አንተ ታማኝን፣ አንተ ጌታን ዛሬም በዚህ ቃል አንተ ትጠግናለህ። አንተ ችግሮቻችሁን በቃ እንድትተን እዚህ ጉባኤ ውስጥ ሰዎችን አያለሁ። እግዚአብሔር እንደዚህ ብሎኛል። የጌታ መንፈስ ነህ። ዛሬ መፍትሄ የለኝም ብላችሁ መፍትሄ የለኝም፣ ቸርች ጋር መፍትሄ የለኝም፣ ፓስተር ጋር መፍትሄ የለኝም፣ ነቢይ ጋር መፍትሄ የለኝም፣ አሜሪካ መፍትሄ የለኝም፣ ካናዳ መፍትሄ የለኝም፣ አባት እናት ጋር መፍትሄ የለኝም ብላችሁ ተስፋ የቆረጣችሁ ሰዎች በጨለማ ውስጥ ያውላችሁ በእውነት ተዘፍቃችሁ በእውነት ያላችሁ ዛሬ በደንብ ስሙ። እኔ አንድ ነገር አያለሁ። መለኮታዊ እጅ በእናንተ ላይ መጥቶ የእናንተን ችግር የእናንተን መከራ ሲዳሰሳ ያለው ያ ተስፋ ያስቆረጠው ነገር እግዚአብሔር አምላክ ካንቺ ላይ ሲሰብር፣ ካንተ ላይ ሲነቀል፣ ካንተ ላይ ሲያባርር፣ ከቤቲ ላይ ሲያባርር፣ ከህይወቲ ላይ ሲያባርር፣ ሃሌሉያ። ልክ ያቺ ሴት በክርስቶስ ልብስ ነክቼው አምኜ እድናለሁ እንዳለችው ግድ የለም። በዚህ በእግዚአብሔር ቃል እመን። ይሄ የእግዚአብሔር ቃል ዛሬ ይሰራል። ይሄ የእግዚአብሔር ቃል ጫፍ ነክቼ እንደሆነ ያለች በልቧ አመነች። ጫፍ ነክቼ እንደሆነ ዛሬም ይህንን ቃል የምትሰሙ ሁሉ በእምነት ወደ አንተ ይዤ ቀርባለሁ። ያቺ ሴት ወደ ኢየሱስ ጋር እንደቀረበች በእምነት እንደቀረበች የችግሮቻቸው ምንጭ፣ የበሽታ ምንጭ፣ የጭንቅ ምንጭ፣ የዓለም የኃጢአት የርግማን ምንጭ ዛሬ ከህይወታቸው፣ ዛሬ ከኑሯቸው፣ ዛሬ ከከተማቸው ለአንዴና ለመጨረሻ እንዲደርቅ በኢየሱስ ክርስቶስም በዚህ በእምነት ኃይል በኢየሱስ ምን ጸልያ